ስሚኛችን ማረቤ ምን አባሽ ነበር ከአባቴ ጋር አስታውሮ የነበረው? ባይሆን እማማክር ጉዳይ ስላለኝ ነው የመጣሁት። ምንድነው እሱ? ነቢ ምንድነው? አስጨነቅሽኝ እኮ። ስሜትሽ ጥሩ አይደለም። እኔ ኬርኩ በኋላ የተፈጠረ ነገር አለ እንዴ? ኧረ የለም እንዲሁ ነው። ታዲያ እኮ ፊትሽ ትክክል አይደለም። ምን አዲስ ነገር አለ? ኧረ የለም ጋሽ። ምን መሰለሽ ወይኔ በአስቸኳይ እኔ ልጅ መውለድ እፈልጋለሁ። ከማን ጋሽ? እኔ አልገባም። ተረጋጊ፣ መጀመሪያ ተረጋጊ። ወንሸት ካንቺ ልጅ መውለድ እፈልጋለሁ ብለውኝ እርፍ። እኔ ግን አንድ ሀሳብ አለኝ። ምን አሰብኩ? እሷም ከዚህ ቤት ወጣ ውልቅ እንድትልልን እኛም ደግሞ እርፍ እንድንል ከፈለግን የግድ የሆነ ነገር ለሷ ማዘጋጀት አለብን። ምንድነው የምናዘጋጅለት? ማትረቢ ታሪኩ ምንድነው? ደግሞ ምንድነው ትኛለሽ እንዴ? ወይኔ አትሾጅ እንጂ አንቺ እኮ እዚህ ነገር ውስጥ የገባሽው እንደዛ በምክንያት ለምትማቀቀው ለእናታችን ስትይ ደብተሩን በክር እየሰፋ ያለ ፓንት ሱሪ ለሚያደርገው ለታናሽ ወንድማችን ስትይ ነው እንጂ እዚህ ነገር ውስጥ የገባሽው እንጂ ማንም በዚህ ሐሳብ አልስማማም ነበር። ጥሩ፣ በጣም ጥሩ አረጋገጥሽልኝ ማለት ነው። አንቺ ነሽ የአዲሱ ትውልድ ፈጣሪ። እኔ የምልህ ታሪኩ ልጅ የመውለድ ፍላጎቴን ሳታውቁት አትቀሩም መቼም። አዎ፣ ግን በዚህ ኑሮ ውድነት ሌላ ሰው ተጨምሮ ትንሽ አይከብድም? ቤቱን ማስተዳድረው እኮ እኔ ነኝ። ይሄ እናንተን ሊያስጨንቃችሁ የሚችል ጉዳይ አይደለም። ሌላ ማይረባ ምክንያት ካላችሁ እንጂ። አይ በቃ ምንም የለም። ይኸውልህ ታሪኩ እያንዳንዳችሁን ጸባያችሁን ጠንቅቄ ነው የማውቀው። ምን እንዳሳሰበ ሁሉ አውቃለሁ። እንዴ ምን አሰብኩ ደግሞ? በቃ ጨረሱ። ይሄ ሁሉ ሀብት አይደለም ለእናንተ ለማንም ይተርፋል። ምንድን ነው የሚያስገበግባችሁ? ኧረ አባ እንደዛ አይደለም። እናንተ ልጆቼ ናችሁ። አንዳችሁ ከአንዳችሁ አታንሱብኝም። በጣም ነው የምወዳችሁ። ደግሞ ሲቀጥል ሀብት፣ ንብረት፣ ውበት አላፊ ጠፊዎች ናቸው። በተለይ ገንዘብ አትውደድ። ገንዘብ ያጋጫል። ገንዘብ አትውደድ ልጄ። እሺ ጎሽ፣ እንደዛ ነው የሚባለው። ተባረክ። ለእናንተም እኮ ቢሆን ወንድም ወይ እህት ያስፈልጋችኋል። እሱማ ልክ ነው። ግን ያው አንተ ያዘጋጃት ወይም ያሰብካት ሴት ሳለች እንድታስተዋውቀን አታስብ። እሱ እሺ ስትለኝ ይደርሳል። አስታውቃለሁ። እንዴ አንተንም ቢምትል ሴት እንዴት ልትገኝ ትችላለች? ባይሆን ያለችበትን ነገረኝና እኔ ራሴ እጃጋታለሁ። ተረጋጋ ታሪኩ፣ ተረጋጋ። ጀመር እሷ እዚህ የለችም። ተረጋጋ ታሪኩ። አባዬው አንተ የዘመኑን ሴቶች ባህሪ ስለማታቅ ነው። ከፈለክ ግን እኔ ራሴ ሄጄ ማዋራት እችላለሁ። ታሪኩ ተረጋጋ፣ ተረጋጋ ካልክሽ። ግን ለማንኛውም ትንሽ ጋደም ልበል እስኪደወልልኝ። የሚለበስ ነገር አምጣልኝ። ታዲያ መኝታ ቤት ገብተህ አትተኛም? እንደዚህ እኮ ይቆረቁራል። አይ እዚሁ ይሻለኛል። የሚለበሰውን ብቻ አምጣልኝ። እሺ ላልተወሰነ ቀን ወደ ክፍለ ሀገር ስለምወጣ እና ስመለስ ግን ጥሩ ዜና እጠብቃለሁ። እስቲ አንተ ልጅ ተረጋጋ መጀመሪያ። ሰውየው እኮ ትልቅ ሰው ነው፣ ቢወልድ ያደርሰኛል። አረ እንደው ማያቴ ይሆናል እንዴ? ወይኔ አትሾጅ እንጂ አንቺ እኮ እዚህ ነገር ውስጥ የገባሽው እንደዛ በምክንያት ለምትማቀቀው ለእናታችን ስትይ ደብተሩን በክር እየሰፋ ያለ ፓንት ሱሪ ለሚያደርገው ለታናሽ ወንድማችን ስትይ ነው እንጂ እዚህ ነገር ውስጥ የገባሽው እንጂ ማንም በዚህ ሐሳብ አልስማማም ነበር። ነቢ ግራ ገባኝ።
እቴቴን የማሳክምበት ትልቅ የእድል በር እንደተከፈተልኝ እኮ ይገባኛል። ግን እሺ እኔስ? ሰውዬው እኮ በጣም ትልቅ ሰው ነው። የማልወደው ሰው በዛ ላይ እንዴ! እሺ እንዴትስ ነው አብሮ የምኖረው? እንዴትስ ነው ልጅ የምወልድለት? ወይኔ እስከ ዛሬም እኮ አብራችሁ ኖራችኋል። አዲሱ አይደለም የምትለምጂው። ሲቀጥል ደግሞ ብልጥ ነው መሆን ያለብሽ። የሚፈልገውም ነገር ባንዴ መስጠት የለብሽም። ከጨዋታው ውጭ እንዳያረግሽ ማለት ነው። አንድ ነገር ልንገርሽ፣ እኔ ሴት በሆን ኖሮና ይሄ ላንቺ የተሰጠሽ እድል ለእኔ ቢሰጠኝ ኖሮ እስኪ ጠይቀኝ ለራሱ አልጠብቀውም ነበር። አረኛ የምሬን እኮ ነው። ወይ ነቢ ሚጢ መጣች። እንዴት ነሽ? ነኝ አለሁልሽ። ከየት እየመጣሽ ነው? እዚህ ከውዲ ጋር እየመጣሁ። አይ አሪፍ ነው። ነቢ በቃ እኔ ልሂድ፣ እደውልልሃለሁ። እሺ በቃ ደውይልኝ። ደግሞ የተባባልነውን ነገር አስቢበት። እሺ በቃ። ምንድን ነው የተባባላችሁት? ኧረ ምንም አይደለም። ይጤ ከኔ የሚደበቅ ነገር ነው? ምንም አይደለም አልኩሽ አይደል እንዴ? ይልቅ እርቦኛል። ምሳት በይም። እሺ እንብላ። በቃ እንሂዳ። ስጓጓለትን የኖርኩትን ሀብት በአንድ ጊዜ ሳጣው ዝም ብዬ ላይ ነው። ወይኔ ታሪኩ! አይ በጭራሽ እንዲህማ እንዲሆን አልፈቅድም። የገዛ አባቴንም ነፍስ መንጠቅ ካለብኝ አደርገዋለሁ። አዎ አደርገዋለሁ። ያ ሁሉ ልፋቴማ ከንቱ አይቀርም። አደርገዋለሁ። ሄሎ፣ እሺ ደረሳችሁ? መጣሁ በቃ መጣሁ። ጋሽ ሊወጡ ነው እንዴ? ምሳ ላቅርብ? ምሳ እኔ እንኳን ልወጣ ነው። እሱም ተኝቷል። አንቺ ምሳሽን ብይ። እሺ ጋሽ። የምትሄጂበት ቦታ ደርሰሽ መጣሽ? አዎ ሄጄ መጥቻለሁ። በቃ የጀመርነውን ጉዳይ ስመጣ እንጨርሰዋለን። እሺ ጋሽ። እሺ ማትረቢ ታሪኩ ምንድን ነው ደግሞ? ምንድን ነው ትኛለሽ እንዴ? ምን አደረኩ? እኛ እዚህ ቤተሰባችንን አንድ ለማድረግ ደፋ ቀና እንላለን። አንቺ ውስጡን ለመበተን ትራራጫለሽ አይደል? አንቺ የሰው ምስጥ! ምን አይነት ክፉ ሴት ነሽ? አረ ታሪኩ እኔ ምንም አላደረኩም። ትሰሚኛለሽ? ከአባቴ ጋር የጀመራችሁትን ጉዞ ጠንቅቄ ነው የማውቀው። እሺ እንደነገጥሽ አይደል? በደንብ አላወቅሽኝም ማለት ነው። ከኔ የሚደበቅ አንዳችም ነገር የለም። ሰማሽ? አዎ ሰምቻለሁ። እሺ ይኸውልህ በቃ ሁሉንም ሀሳብ ያመጡት እሳቸው ናቸው። እኔ ምንም የማውቀው ነገር የለም። ማለቴ ልጅ ውለጅልኝና የፈለግሽውን ያህል ገንዘብ ሰጥሻለሁ ያሉኝ እሳቸው ናቸው። በእውነት ታሪኩ መነኝ። እኔ ምንም የማውቀው ነገር የለም። ጥሩ፣ በጣም ጥሩ። አረጋገጥሽልኝ ማለት ነው። አንቺ ነሽ የአዲሱ ትውልድ ፈጣሪ። ወይኔ ታሪኩ፣ በጣም ጥሩ። የአዲሱ ትውልድ ፈጣሪ፣ በጣም ጥሩ።
ሄሎ ሚጢ፣ አሁኑኑ ነይ። አዎ አሁኑኑ ቶሎ በይ። ሁሉንም ነገር ስትመጪ እነግርሻለሁ። ቶሎ በይ አሁኑኑ። ታሪኩ እባክህ እኔ ከፈለጋችሁ አሁኑኑ ቤቱ ለቅቄላችሁ እወጣለሁ። በእግዚአብሔር በእናትህ ምንም እንዳታደርጉ። ትሰሚኛለሽ? ይሄንን ቀድመሽ ነበር ማሰብ የነበረብሽ። አሁን የተሰጠሽ እድል አልቋል። በድጋሚ አንቺ ምሬ ስህተት አልሰራም። ሰማሽ? እባክህን ለእናቴ መኖር አለብኝ። እባክህን ታማሚ እንደሆነች ነገር ታሪኩ ሄሎ ነቢ በእናትህ ቶሎ ድረስልኝ። ሊገሉኝ ነው። ቶሎ በል። አዎ እቤት ነኝ። ቶሎ በል እባክህን። ምን አባሽ ተፈጥሮ ነው? ወንድሜ ምን አባሽ አድርገሽው ነው? ኧረ እኔ ምንም አላደረኩትም። እንዴ መጣሽ? ምን አድርጋ ነው? ምን እንዳደረገች ሁሉንም ነገር አስደርዳሻለሁ። አሁን ግን ጥፍር አድርገን እንሰራለን። ከሆነ እጃፋሻለሁ። ይቅርታ አድርግልኝ፣ በእናትህ ይቅርታ አድርግልኝ ታሪኩ። እባክህ ቀድመሽ ነበር ማሰብ የነበረብሽ። የዛሬን ብቻ መንገድሽን ምረጪ። የዛለ እርዱኝ። የሰማሁትንና የተፈጠረውን ነገር ምን ብዬ እንደምነግርሽ ነው ግራ ይገባኝ። እሺ ምንድነው? ለምንድነው በግልጽ ማትነግረኝ? ምን አድርጋ ነው? ምን ማታደርገው ነገር አለች ሰይጣን። እሺ ንገረኛ፣ ምንድነው ያደረገችው? ከአባታችን ጋር ሁሉንም ነገር ጨርሳለች። ምንድነው የጨራረሰችው? የእንጀራ እናታችን ለመሆን የአባታችንን ልብ አሻፍዳ ሀብትና ንብረት ቆጠራ ላይ ነን እያልኩሽ እኮ ነው። የምን ሀብት ንብረት ነው የምትቆጥረው እንዴ? እርግጠኛ ነገር ቆይ፣ ከየት ነው የሰማኸው ይሄንን? መቼም አብዳል ወይም ደግሞ የጆሮ ችግር አለብህ ካላልሽኝ በስተቀር የሰማሁትን ነገር ልረሳ አልችልም። እሺ ከማን ነው የሰማኸው? ከራሷ ነዋ። ከራሷ ሚጤ በስነ ስርዓት እኮ ነው ቁጭ አድርጎ ልጅ ውለጂልኝ ብሎ ጠይቆኛል ያለችኝ። አይደል እንዴ? አንቺ ሰይጣን! ወንድሜ ተረጋጋ። ተሰብደኝ እኮ ነው ሰይጣን። አይደለም። ለማንኛውም አንቺ ተረጋጋ፣ እኔ ላውራት። አንድ ጥያቄ ልጠይቅሽ። ቤተሰባችንን መበተን ነው የምትፈልጊው? እኔና ወንድሜ ጎዳና እንድንወድቅ ነው የምትፈልጊው? እና ምንድን ነው የምትፈልጊው? ነው ወይስ መሞት ትፈልጊያለሽ? አንቺንማ ሞት ያለማመድኩበትን እላይ ሰማይ ቤት ሲሄድ ጥሩ ዋጋ እንዲከፈለኝ እፈልጋለሁ። ስለዚህ የሞት ልምምድ
ምዕራፍ 1 ከትንሽ ደቂቃ በኋላ ስለሚጀመር ራስሽን አዘጋጅ። አንተ አትናደድ። እኔ እስከምመለስ ድረስ ብቻ ጠብቃት። የልጅ ነው እዚህ ነው የምትተውቃለኝ። እኔ እስከመጣ ድረስ ግን እኔ መኝታ ቤት አስገባት። እሺ፣ ግን ምናልባት ዳድ ከመጣና ልጅቷስ ቢለኝ የት ነሽ ልበለው? አታስብ። እነ ዳዊትን እነግራቸውና እነሱ ለተወሰነ ሰዓት እንዲያግዙት እናደርጋለን። ጠብቃት፣ ቶሎ መለሳለሁ። አንድ ነገር ልንገርሽ፣ በፍጹም ማልደብቅሽ ነገር ቢኖር በጣም ቆንጆ ነሽ። ታዲያ ይህንን የመሰለ ውበት ከደቂቃዎች በኋላ አፈር ከሚበላው እኔ ብዝናናበት እንደ ሀሳብ። እና ወይንሸት ምን አሰብሽ ብዬ አልጠይቅሽም። ምክንያቱም አሁን እጄ ውስጥ ነሽ። የፈለግኩትን ነገር ማድረግ እችላለሁ። ነገር ግን ይህንን ነገር የማደርገው አሁን በማቀርብልሽ ውል የማትስማሚ ከሆነ ብቻ ነው። ስለዚህ ውሉን መስማት ትፈልጊያለሽ ወይስ አፍሽን እፈታልሻለሁ? እጮሃለሁ ብትይ ግን ግንባርሽን ብዬ ነው መደፋሽ። እሺ፣ ምንድነው ጉዳዩ? በጣም ጥሩ። ጉዳዩን መሰለሽ እገታ ነው። ማነው ታገታ? እኔ ነኝ። እባክህ ታሪኩ፣ እባክህ በፈጠረ ዝም በይ እባክሽ፣ አትነፋረቂብኝ። መጀመሪያ ሀሳቤን አስጨርሽ። ሲቀጥል ደግሞ ለኔም ላንቺም በቂ የሆነ ሳንቲም የሚያስገኘን ከሆነ ብትታገቺ ምን አለበት? እኔ ታግቼ ገንዘብ ላመጣ? ምነው ታምሮ ነብሽ? ለማንኛውም አዳምጪ። አባቴ በጣም እንደሚወድሽ አውቃለሁ። በዚህ ሰዓት ላንቺ ምንም አይነት ነገር ቢጠየቅ ለመክፈል ዝግጁ ነው። ስለዚህ ለአንድ ወር ታግተሻል ብለን በየቀኑ 200 ሺህ ብር ለማስፈቻ እንቀበለዋለን። አንቺም ቢሆን የራስሽን ስራ የምትጀምሪበትን ገንዘብ ታገኛለሽ። ነገር ግን አንድ የምነግርሽ ነገር ቢኖር በዚህ ስራ ውስጥ የምንሳተፈው እኔና አንቺ ብቻ ነን። ምንም አይነት አጋዥም ሆነ ረዳት አያስፈልገኝም። ገባሽ? ሲጀመር እኔ ምንም አልገባኝም። ከዛ ደግሞ አቶ በላይ አባትህ አይደሉ እንዴ? አታዝንላቸው? አያሳዝኑ? በዛ ላይ ይህን ያህል ገንዘብ እሳቸው ከየት ያመጣሉ? እባክህ ዝም በይ ወሬኛ። ያሳዝነኝ አያሳዝነኝ አንቺ ምን አባሽ ያገባሽ ቆሻሻ። ሰሚያለሽ? ምን ማድረግ እንዳለብኝና እንደሌለብኝ አንቺ አትነግሪኝም። እሺ? ደግሞ ይህ ሁሉ ገንዘብ ከየት ያመጣል ትላለች እንዴ? አንቺ ስለ አባቴ ሀብት ምን አባሽ የምታውቂው ነገር አለ? ይኸውልሽ የአባቴ ሀብት እንኳን እንደዚህ ተቆጥሮ አይደለም በማዳበሪያ ራሱ ቢታፈስ የሚያልቅ አይነት አይደለም። ስለዚህ ዝም ብሎ ማሽቃበጡን ተይና ባልኩሽ ሀሳብ ተስማሚ። እኔ በእንደዚህ አይነት ሰይጣናዊ ሀሳብ አልስማማም። አንተም ብትሆን ደግሞ ከእንደዚህ አይነት ሀሳብ ወጥተህ ምን አባሽ አገባሽና ነው ስለኔ የምቀባጠለው? ይኸውልሽ አሁን አንድ እድል ብቻ ነው የምሰጥሽ። ባልኩሽ ሀሳብ ትስማሚያለሽ ወይስ አትስማሚ? አንተ ግን ምን አይነት አውሬ ሰው ነህ? ምን አይነት ክፉ ሰይጣን ነህ? የገዛ አባትን ትዘርፋለህ? በጣም ወራዳ ነህ። ባለጌ ነህ። ደደብ
ምን አባሽ እንደማደርግሽ ታያለሽ። ድሮንም ክብር አይወድልሽ። ምን አባቱ መጥቶ እንደሚያስጥልሽ አብረን